አመሰግናለሁ። እንዴት ዋላችሁ? ወደዚህ የፕሬስ ኮንፈረንስ እንኳን ደህና መጣችሁ። የገንዘብ ፖሊሲ ኮሚቴ ስብሰባን ተከትለው ለጋዜጠኞች በቀጥታ መግለጫ ሲሰጥ ይህ የመጀመሪያ እንደመሆኑ በቀጥታ ወደ ኮሚቴው ውይይቶችና ውሳኔዎች ከመምራቴ በፊት ስለ ኮሚቴው የተወሰነ ነገር ማለት ፈልጋለሁ። ኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በኢትዮጵያ ብሔራዊ ባንክ ማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 የተቋቋመ ሲሆን ተግባርና ኃላፊነቱም በየጊዜው የኢትዮጵያን ኢኮኖሚ ሁኔታ ማለትም የኢኮኖሚ እድገት፣ የዋጋ ግሽበት፣ የውጭ ዘርፉ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን በተጓዳኝም ጉልህ እንድምታ ያላቸውን ዓለም አቀፍ ሁኔታዎች በመገምገም ተግባራዊ የሚደረጉ የገንዘብ ፖሊሲ ምክረ ሀሳቦችን በብሔራዊ ባንክ ቦርድ እንዲጸድቁ ማቅረብ ነው። ይህ ዛሬ የምነጋገረው ስለ ኮሚቴው 7ኛ ስብሰባ ነው። ከዚህ በኋላ እያንዳንዱ የኮሚቴው ስብሰባ ተከትሎ እንዲህ አይነት ገለጻ የሚደረግ ሲሆን ይህን ማድረጋችን ማህበረሰቡ፣ የገበያ ተሳታፊዎች እና እናንተ የሚዲያ አባላት ስለ ውሳኔያችን ግልጽና ወቅታዊ መረጃ እንድታገኙ ያስችላል። ይህ የሚያሳየው ብሔራዊ ባንክ ከዓለም አቀፍ የማዕከላዊ ባንኮች አሰራር ጋር አብሮ እየሄደ መሆኑንና ፖሊሲውን በግልጽነትና በተጠያቂነት ለመምራት ያለውን ቁርጠኝነት ነው። ቦርዱ ያጸደቃቸውን የፖሊሲ ውሳኔዎች ከማቅረብ በፊት አሁን በኮሚቴው በጥልቀት ስለተገመገሙ የኢኮኖሚና የፋይናንስ ሁኔታዎች ላንሳ። የዋጋ ግሽበት። ዓመታዊ የዋጋ ግሽበት ሪፎርሙን ተከትሎ በግልጽ ሁኔታ እየቀነሰ በመምጣት በታህሳስ ወር 2018 ነጠላ አሃዝ አስመዝግቧል። ይህ እጅግ አመርቂ ስኬት ነው። ይሁን እንጂ ከሚያዝያ 2018 ጀምሮ በመካከለኛ ምስራቅ ግጭት ምክንያት የተከሰተው የነዳጅ አቅርቦት መስተጓጎል አጠቃላይ የዋጋ ግሽበት እንደገና እንዲጨምር አድርጓል። በመሆኑም አጠቃላይ የዋጋ ግሽበት በታህሳስ ወር ከነበረው 9.7 በመቶ ከፍ ብሎ በሚያዝያ ወር 11.7 በመቶ፣ በግንቦት ወር ደግሞ 13.4 በመቶ ሆኗል። እዚህ ጭማሪ የምግብ ነክ የዋጋ ግሽበት 15 በመቶ እና ምግብ ነክ ያልሆነ የዋጋ ግሽበት 11 በመቶ ማደግ አስተዋጽኦ አድርገዋል። የኮሚቴው ግምገማ በቀጣዮቹ 6 ወራት የትንበያ ወቅት የዋጋ ግሽበት በሁለት አሃዝ ሊቆይ እንደሚችልና በታህሳስ ወር 2019 ዓ.ም ላይ ቅናሽ ሊያሳይ እንደሚችል ነው። የሀገር ውስጥ የኢኮኖሚ እድገትን በተመለከተ ኮሚቴው የሀገር ውስጥ የኢኮኖሚ እድገት ባለፉት 8 ዓመታት ተጠናክሮ እንደቀጠለ የተገነዘበ ሲሆን አማካይ እድገቱም 7.5 በመቶ ነው። በ2017 በጀት ዓመት የኢኮኖሚ እድገት 9.2 በመቶ የነበረ ሲሆን የ2018 በጀት ዓመት ደግሞ 10.2 በመቶ እንደሚሆን ይገመታል። በተመሳሳይ ሁኔታ የኢኮኖሚ እንቅስቃሴ አመላካቾች የተጠናከረ የኢኮኖሚ እድገት እንደሚኖር ያመላክታሉ። ለዚህም በማኑፋክቸሪንግ ዘርፍ፣ በሲሚንቶ ምርት፣ በኤሌክትሪክ ማመንጨት እና በብረትና ብረታ ብረት ምርቶች ላይ የተሻሉ መሻሻሎች የታዩ ሲሆን በአጠቃላይ ኢንዱስትሪ ዘርፉ ንቁ እንቅስቃሴ እንዳለው ያመላክታል። የአገልግሎት ዘርፉም በተመሳሳይ መልኩ በተለይ በዋና ዋና አመላካቾች መሻሻል አሳይቷል። በተለይም የቱሪስት ፍሰትና የአየር ትራንስፖርት እንቅስቃሴዎች በወቅቱ ከፍተኛ እድገት አሳይተዋል። የገንዘብ እድገት አዝማሚያ ያየን እንደሆነ የመሰረታዊ ገንዘብ ብሮድ ቤዝ መኒ የምንለው እድገት ከፍተኛ ደረጃ ላይ ቢቆይም በቅርብ ጊዜያት የመቀነስ አዝማሚያና የመረጋጋት ምልክት እያሳየ መጥቷል። በ2018 በጀት ዓመት የመሰረታዊ ገንዘብ ዓመታዊ እድገት 43 በመቶ ሲሆን ይህም ባለፈው ዓመት ተመሳሳይ ወቅት ከተመዘገበው 66.4 በመቶ ጋር ሲነጻጸር ቅናሽ አሳይቷል። ለመሰረታዊ ገንዘብ እድገት ብሔራዊ ባንክ ከወርቅ ግዢ ጋር በተያያዘ የውጭ ምንዛሬ ክምችቱ በመጨመሩና ከዚሁ ጋር ተያይዞ ወደ ባንኮች የገባው የጥሬ ገንዘብ በመጨመሩ እድገቱ ሊታይ ይችላል። በተመሳሳይም የጠቅላላ ገንዘብ አቅርቦት ብሮድ መኒ የምንለው ዓመታዊ እድገት ባለፈው ዓመት ተመሳሳይ ወቅት ከነበረው 35.2 በመቶ ጋር ሲነጻጸር መጠነኛ ቅናሽ በማሳየት 32.7 በመቶ ሆኗል። ለጠቅላላ ገንዘብ እድገት ከሪፎርሙ በፊት የሀገር ውስጥ ብድር ከፍተኛ ድርሻ የነበረው ቢሆንም
በዚህ በጀት ዓመት ግን በዋናነት የተጣራ የውጭ ምንዛሬ ክምችት ኔት ፎሬን አሴት ከፍተኛ እድገት በማሳየቱና በሀገር ውስጥ ብድርም መጠነኛ እድገት በመመዝገቡ እንደሆነ ኮሚቴው ተገንዝቧል። የወለድ ተመን እንቅስቃሴን በተመለከተ ኮሚቴው ባደረገው ግምገማ የአጭር ጊዜ የወለድ ተመኖች መሻሻል እንዳሳዩና ከማስቀመጫ ወለድ ውጪ ያሉት የወለድ ተመኖች ከዜሮ በላይ እንደቆዩ ተገንዝቧል። በግንቦት 2018 የሁሉም የመንግስት ግምጃ ቤት ሰነዶች አማካይ የወለድ ምጣኔና የ91 ቀን የመንግስት ግምጃ ቤት ሰነድ አማካይ የወለድ ምጣኔ በቅደም ተከተል 12.3 በመቶና 11 በመቶ ሆነዋል። ይህም ባለፈው ዓመት በተመሳሳይ ወቅት ከነበረው ጋር ሲነጻጸር ቅናሽ አሳይቷል። ባለፈው 15.5 እና 16.1 ነው የነበረው። የመንግስት ግምጃ ቤት ሰነድ ገበያ ላይ ከፍተኛ ፍላጎት እንደነበረም ታይቷል። ወደ 637.8 ቢሊዮን ብር የሚጠጋ ከፍተኛ ተጨማሪ ፍላጎት ኦቨር ሰብስክሪፕሽን እንደነበረ ኮሚቴው አይቷል። ለዚህም በቅርቡ በተቋቋሙ የኢንቨስትመንት ባንኮች አማካኝነት የግለሰቦች ተሳትፎ መጨመሩ ለገበያው ስፋት አስተዋጽኦ አድርጓል። በተመሳሳይም ባንኮች እርስ በርስ የሚበዳደሩት የ7 ቀን የባንክ ለባንክ የገንዘብ አማካይ የወለድ ምጣኔ በመጋቢት ወር 2018 ከነበረው 18 በመቶ ቅናሽ በማሳየት በግንቦት ወር 2018 ወደ 14.6 በመቶ ደርሷል። በግንቦት 2018 ዓ.ም መጨረሻ የባንክ ለባንክ የገንዘብ ገበያ አጠቃላይ ግብይት መጠን ወደ 3 ትሪሊየን ብር ደርሷል። የባንክና የፋይናንስ ዘርፉን ስንመለከት የባንኩ ዘርፍ በቂ ካፒታል ያለው በመሆኑና የተበላሸ ብድሩም ዝቅተኛ በመሆኑ ጤናማና የተረጋጋ እንደሆነ ቀጥሏል። ለዚህም አጠቃላይ የተቀማጭ ገንዘብ ክምችትና የብድር ተመላሽ እድገት አስተዋጽኦ አድርገዋል። የግል ባንኮች የብድርና የተቀማጭ ሂሳብ ሎን ቱ ዲፖዚት ሬሽዮ ጥምርታም በ2016 ከነበረው 90.3 በመቶ በ2018 ወደ 72.7 በመቶ ቀንሷል። ይህም የባንኮች የገንዘብ አስተዳደር እየተሻሻለ መሆኑን ያሳያል። የፊስካል ፖሊሲ ያየ እንደሆነ ኮሚቴው የፊስካል ፖሊሲ ስርዓት ጥንቃቄ የተሞላበትና ከብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ጋር የተጣጣመ እንዲሁም ከአጠቃላይ የማክሮ ኢኮኖሚ ማሻሻያ አጀንዳ ጋር የተናበበ እንደነበረ ተገንዝቧል። በ2000 ከተወሰደው ማሻሻያ በኋላ መንግስት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር ለመውሰድ የያዘውን አቋም አጠናክሮ ቀጥሏል። የውጭ ኢኮኖሚ ዘርፉን ስናይ በ2018 በጀት ዓመት የውጭ ኢኮኖሚ ዘርፍ አፈጻጸም በከፍተኛ ሁኔታ የተጠናከረና አመርቂ ውጤት የተገኘበት ነበር። የኢትዮጵያ አጠቃላይ የውጭ ኢኮኖሚ ሚዛን ኦቨርኦል ባላንስ ኦፍ ፔመንት ትርፍ ማስመዝገብ የቻለ ሲሆን ይህም ሁሉን አቀፍ የኢኮኖሚ ማሻሻያ ከመወሰዱ በፊት ከተመዘገበው ጉድለት ጋር ሲነጻጸር የኢትዮጵያ የውጭ ኢኮኖሚ ዘርፍ ከፍተኛ መሻሻል ማሳየቱን የሚያመለክት ነው። ለዚህም የሸቀጦች ወጪ ንግድ ገቢ በ3 እጥፍ መጨመሩ እንዲሁም የግለሰቦችና የመንግስት ሐዋላ መሻሻል አስተዋጽኦ አድርገዋል። በመሆኑም በ2016 በጀት ዓመት የተመዘገበው 6.2 ቢሊዮን የአሜሪካ ዶላር የተንቀሳቃሽ ሂሳብ ጉድለት በ2018 በጀት ዓመት ወደ 1.8 ቢሊዮን ዶላር የቀነሰ ሲሆን የውጭ መጠባበቂያ ክምችትም ከፍተኛ ጭማሪ በማሳየት ከሪፎርም በፊት የነበረውን መጠን 20 እጥፍ ደርሷል። የዓለም አቀፍ ኢኮኖሚ ሁኔታዎችን ስናይ የዓለም አቀፍ የገንዘብ ድርጅት IMF እንደ አውሮፓ አቆጣጠር ሐምሌ 2026 እንደተነበየው በመካከለኛው ምስራቅ ግጭት ምክንያት በ2026 ዓለም አቀፍ እድገት ቅናሽ በማሳየት 3 በመቶ እንደሚሆን እና የ2027 ትንበያ ግን ከቀድሞ ትንበያ በመሻሻል 3.4 በመቶ እንደሚሆን ይገመታል። የዓለም አቀፍ አጠቃላይ የዋጋ ግሽበትም በ2026 ወደ 4.7 በመቶ እንደሚጨምርና በ2027 ደግሞ ወደ 3.9 በመቶ እንደሚቀንስ ተገምቷል። ምንም እንኳን በቅርቡ በአሜሪካና በኢራን መካከል የተደረገው መግባባት ቢኖርም አሁንም ያለመረጋጋት ስጋቶች እንዳሉ ኮሚቴው አጤኗል። መጨረሻም ወደ ኮሚቴው ምክር ሀሳብና የቦርድ ውሳኔዎች ስመጣ ኮሚቴው በግምገማው ዓለም አቀፍ የነዳጅ ዋጋ ንረት
በሀገር ውስጥ የዋጋ ግሽበት ላይ የሚያሳድረውን ጫና ከግምት ውስጥ በማስገባትና ኢትዮጵያ ብሔራዊ ባንክ በመካከለኛ ጊዜ ለማሳካት የያዘውን የነጠላ አሃዝ የዋጋ ግሽበት ዓላማ ለማሳካት ጥብቅ የገንዘብ ፖሊሲው ተጠናክሮ መቀጠል እንዳለበት አጽንኦት ሰጥቶበታል። በዚህ መሰረት ኮሚቴው 5 የፖሊሲ አቅጣጫዎችን ለቦርድ አቅርቦ አስወስኗል። እነዚህ 5 የፖሊሲ እርምጃዎች 5 የተለያዩ ውሳኔዎች እንዳልሆኑ ግልጽ ማድረግ እፈልጋለሁ። እነዚህ ውሳኔዎች አንድ ወጥ የሆነ የፖሊሲ ፓኬጅ ናቸው። እያንዳንዱን በየተራ ከማቅረብ በፊት የሚያገናኛቸውን አመክንዮ ላንሳ። መጀመሪያ ላይ ግልጽ መሆን ያለበት ባንኩ በአሁኑ ወቅት ከቀጥተኛ የገንዘብ ፖሊሲ መሳሪያዎች ወደ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች እየተሸጋገረ መሆኑ ነው። ኮሚቴው ይህን በመገንዘቡ መጀመሪያ ላይ ለውሳኔ ያቀረበው የፖሊሲ ምክር ሀሳብ ዓመታዊ የብድር እድገት ገደብ ክሬዲት ካፕ የምንለውን ሙሉ በሙሉ ማንሳት ነው። ኢትዮጵያ ብሔራዊ ባንክ ዓመታዊ የብድር እድገት ገደብን እንደ ጊዜያዊ እርምጃ የተጠቀመው ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ ለሙሉ እስከሚሸጋገር ድረስ ነበር። አሁን ላይ ማዕከላዊ ባንኩ ይህን ዓላማ አሳክቷል። ነገር ግን እዚህ ላይ ግልጽ እንዲሆንና አጥብቄ መናገር የምፈልገው ይህ የብድር እድገት ገደብ መነሳት ፈጽሞ የፖሊሲ ለውጥ ሳይሆን በመሳሪያ ወይም በአሰራር ዘዴ ላይ የተደረገ ለውጥ መሆኑን ነው። ሁለተኛ፣ ይህን የብድር እድገት ገደብ ማንሳት ብቻውን ከብድር እድገት ጭማሪ ጋር ተያይዞ በዋጋ ግሽበት ላይ ሊያሳድር የሚችለውን ጫና በመረዳት ተመጣጣኝ እርምጃ በመውሰድ የባንኩን ጥብቅ የፖሊሲ አቋም ማስጠበቅ እንደሚያስፈልግ ኮሚቴው ተገንዝበዋል። በመሆኑም የብሔራዊ ባንክ የፖሊሲ ተመን በ100ኛ ከ15 በመቶ ወደ 16 በመቶ እንዲጨምርና አሁን ያለው የ3% ክልል ኢንተረስት ሬት ኮሪደር የምንለው በነበረበት እንዲቆይ ተወስኗል። ስለሆነም የፖሊሲ ወለድ ተመን ጭማሪውና የብድር እድገት ገደቡ መነሳት አብረው ሊታዩ ይገባቸዋል። አንዱ መሳሪያ ጊዜውን ሲጨርስ ሌላው ደግሞ ሲጠነክር የሚያሳይ ሲሆን ይህም ድምር ውጤቱ ከዚህ በፊት ከነበረው ይልቅ ባንኩ ይበልጥ ጥብቅ የሆነ የገንዘብ ፖሊሲ አቋም መያዙን ያመለክታል። ሶስተኛ፣ በዚህ ተመሳሳይ አመክንዮ ውስጥ ተጨማሪ ጥበቃ ለማድረግና ይበልጥ ለማጠናከር ኮሚቴው የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና የሚያሳድር ሆኖ ሲገኝ የኢትዮጵያ ብሔራዊ ባንክ በእያንዳንዱ ባንክ ላይ በሚያካሂደው መደበኛ ግምገማ መሰረት ከመደበኛው የመጠባበቂያ ተቀማጭ የተለየ ተጨማሪ የመጠባበቂያ ተቀማጭ ታርጌትድ ሪዘርቭ ሪኳየርመንት እንዲተገብር ምክር ሀሳብ ቀርቦ በቦርዱ ጸድቋል። ይህም ማዕከላዊ ባንኩ በአጠቃላይ ኢኮኖሚ የብድር መጠንን ከመገደብ ይልቅ በእያንዳንዱ ባንክ ላይ አስፈላጊ እርምጃ ለመውሰድ ያስችለዋል። በአራተኛና አምስተኛ ደረጃ ኮሚቴው ትኩረቱን ወደ ውጭ ምንዛሬ ገበያ ያደረገ ሲሆን በዚህም ዙሪያ 2 ተጨማሪ የፖሊሲ እርምጃዎች እንዲወሰዱ በቀረበው ምክር ሀሳብና ቦርዱ ባጸደቀው መሰረት የብሔራዊ ባንክ የውጭ ምንዛሬ ኮሚሽን መጠንን ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ የተደረገ ሲሆን ይህም ከሸቀጦች ገቢ ንግድ ጋር የተያዙ ወጪዎችን ለመቀነስና በዋጋ ግሽበት ላይ የሚኖረውን ተጽዕኖ ለመገደብ ያግዛል። በተጨማሪም የውጭ ንግድ ተወዳዳሪነትን ለማሻሻል የውጭ ምንዛሬ ገበያን ለማሳለጥና የዋጋ ግኝት ፕራይስ ዲስከቨሪን ለማሻሻል ላኪዎች ከሸቀጦች ውጭ ንግድ ከሚያገኙት የውጭ ምንዛሬ ላይ ለባንኮች እንዲሸጡ የሚጠይቀው የሰረንደር ሪኳየርመንት የምንለውን ከ50 በመቶ ወደ 30 በመቶ ዝቅ እንዲል ተደርጓል። በአጠቃላይ እነዚህ 5 እርምጃዎች አንድ ላይ ሲታዩ ኮሚቴው የሰጠውን ውሳኔ ወጥነት ያንጸባርቃሉ። እንዲሁም የኢትዮጵያ ገንዘብ ፖሊሲ ማዕቀፍ ቀጥተኛ ወዳልሆኑና በገበያ ላይ በተመሰረቱ መሳሪያዎች ላይ የመተማመን ደረጃ ላይ መድረሱን ያሳያሉ። ይህም ሂደት በቀጣይነትም ቢሆን በዋጋ ግሽበት መቀነስ ላይ ያለን ቁርጠኝነት በማጠንከርና ዲሲፕሊን ባለው መልኩ የሚቀጥል ይሆናል።
ኮሚቴው በ2019 መስከረም ወር መጨረሻ ላይ ወይም ሁኔታዎች አስገደዱ ከዚህ ቀደም ብሎ እንደገና ይሰበሰባል። ኢትዮጵያ ብሔራዊ ባንክ ለዋጋ መረጋጋት ዓላማው ያለውን ቁርጠኝነት እንዲሁም በዚህ መግለጫ ሊያንጸባርቀው የታሰበውን ግልጸኝነት ላይ የሚሰራውን ስራ አጠናክሮ ይቀጥላል። አመሰግናለሁ። ወደ ጥያቄዎች ከመሄዴ በፊት ይህንኑ በእንግሊዝኛ እንድደግም ፍቀዱልኝ። Good afternoon and thank you for joining us. As this is the first time I'm addressing the press directly following a meeting of the Monetary Policy Committee, I would like to use a few moments to explain the committee itself before turning to its findings and decisions. The Monetary Policy Committee was established under Article 23 of the NB Establishment Proclamation 1359/2025. Its mandate is to review on a regular basis the state of the Ethiopian economy, real sector activity, inflation, the external sector, and developments in the monetary, financial, and fiscal domains alongside the global environment, and on the basis of that review, to recommend monetary policy measures for approval by the board of the National Bank. This is the committee's 7th meeting. Going forward, it's our intention that a briefing of this kind will follow each meeting of the committee so that the public, the markets, and you in the media have a clear and timely account of our reasoning. This reflects a broader commitment on the part of the National Bank to conduct its policy with transparency and accountability, consistent with practice at central banks internationally. Let me now turn to the committee's review of economic and financial development before setting out the policy decisions the board has approved. Inflation. Ethiopia recorded a sustained disinflation because of its economic reform, with headline inflation reaching single digits by December 2025, a remarkable achievement. Since April 2026, however, headline inflation has risen again, driven by fuel supply disruptions arising from the conflict in the Middle East. Inflation stood at 13.4% in May, up from 11.7% in April and 9.7% in December, with both food inflation at 15% and non-food inflation at 11% contributing to this increase. The committee's assessment is that inflation is likely to remain in double digit over the 6 months forecast horizon, with possible moderation by December 2026. On growth, the committee noted that the Ethiopian economy has sustained growth momentum over the past 8 years, with real GDP growth averaging 7.5%. In fiscal 24-25, growth reached 9.2%, while growth is projected at 10.2% for fiscal year 25-26. High-frequency indicators monitored by the National Bank point to continued strength in manufacturing, such as cement, electricity generation, and iron and steel output, and in services, particularly tourism and air transport. On the other hand, export volumes of coffee and oilseeds and import volumes of raw materials and petroleum have declined relative to the same period last year. On monetary developments, reserve money growth has decelerated to 43% year-on-year in fiscal year 25-26 from 66.4% in the same period last year, though it remains elevated, driven mainly by the accumulation of net foreign assets from gold operations. Broad money growth also moderated to 32.7% from 35.2%, with the growth now driven by both net foreign asset and domestic credit, in contrast to the pre-reform period when domestic credit alone was the dominant factor. On interest rates, short-term market interest rates have remained positive in real terms. The weighted average T-bill yield declined to 12.3% in May 2026 from 15.5% a year earlier, with 91-day yield falling to 11% from 16.1%. The T-bill market recorded strong demand, with oversubscription of approximately 667.8 billion and broader participation from individual investors through newly established investment banks.
The 7-day interbank rate declined to 14.6% in May from 18% in March, and interbank money market turnover surpassed 3 trillion as of May. So the banking and financial sector, the sector has remained resilient with encouraging trends in deposit mobilization and loan collection and healthy indicators of asset quality, non-performing loans, and capital buffers. The loan-to-deposit ratio of private banks has declined to 72.7% from 90.3% in 2023, reflecting improved liquidity management by banks. The fiscal front, fiscal policy has remained prudent, continuing to support the bank's tight monetary stance. The government has maintained its commitment in place since July 2024 to refrain from direct advances from the National Bank. On the external sector, performance strengthened markedly in fiscal year 25-26. The balance of payments recorded an overall surplus, a reversal from the pre-reform deficit. This is supported by a threefold increase in exports earnings and improved transfers. The current account deficit narrowed from 6.2 billion USD in 23-24 to 1.8 billion USD in 25-26. And foreign exchange reserves have increased to 20 times their pre-reform level. The global environment, the IMF's July 2026 World Economic Outlook projects global growth of 3% in 2026, moderating slightly on account of the Middle East conflict, with 2027 growth forecast slightly improved to 3.4%. Global headline inflation is projected to rise to 4.7% in 2026 before declining to 3.9% in 2027. Despite the recent memorandum of understanding between the United States and Iran, uncertainties remain. Turning now to the committee's assessment and the board's decisions, the committee's judgment is that the tight monetary policy stance adopted since the reform remains necessary, given continued inflationary pressure from international oil price developments, and must be maintained to secure the bank's objective of single-digit inflation over the medium term. On that basis, the committee recommended and the board approved 5 measures. I want to underscore that these 5 measures are not separate decisions. They form a single coherent policy package, and I'll explain the logic that connects them before setting out each in turn. The starting point is that the bank is now transitioning from direct to indirect instrument of monetary policy. This transition is what allows us, first, to remove the credit cap in full. The cap was introduced in 2024 as a temporary measure to contain credit growth while this transition was underway. It has served its purpose, and its removal reflects the fact that the bank now has a fully functioning interest rate-based framework at its disposal. I want to be explicit on this point. This is a change in instrument, not a change in policy stance. Because removing the cap on its own would ease pressure on credit growth, the committee judged that an offsetting measure was required to keep the overall policy stance tight. That is, second, the increase in the NB policy rate by 1 percentage point from 15 to 16%, with the existing 3 percentage point interest rate corridor band maintained. The rate increase and the removal of the cap should therefore be read together. One instrument is retired and the other is strengthened, so that the net effect is a monetary stance that is, if anything, tighter than before. Third, as a further safeguard within the same logic, the committee introduced a targeted additional reserve requirement to apply where regular assessments show that a bank's loan-to-deposit ratio is contributing to inflationary pressure. This gives the National Bank a precise instrument to act on individual bank rather than the economy-wide constraint the credit cap once provided should
credit expansion in any part of the system begins to threaten the inflation outlook. Fourth and fifth, the committee turned to the foreign exchange market, where two further measures support the same objective from a different angle. Based on the committee's recommendation and approval by the board, we are reducing the National Bank's foreign exchange commission rate from 2.5% to 1.5% to lower import-related costs and contain the pass-through of external prices into domestic inflation. And we are also reducing the surrender requirement on goods export proceeds from 50% to 30% to strengthen export competitiveness, deepen the foreign exchange market, and improve price discovery. Taken together, these 5 measures reflect one consistent judgment by the committee, that Ethiopia's monetary framework has matured to the point where it can rely on indirect market-based instruments, and that this maturity must be matched by continued discipline, not by any easing of our resolve on inflation. The committee will meet again by the end of September 2026 or earlier should conditions warrant. The National Bank remains committed to its price stability mandate and to the transparency this briefing is intended to represent going forward. Thank you. I'll now take your questions. የመጀመሪያ ጥያቄ ከፋና ሚዲያ ኮርፖሬሽን ታሪኩ። እሺ፣ አመሰግናለሁ። ያው የኔ ጥያቄ ከዋጋ ግሽበት ጋር የተያያዘ ነው። እንደተጠቀሰው በሪፖርቱ ላይ የዋጋ ግሽበት ከዚህ በፊት ከነበረው የነጠላ አሃዝ አሁን ወደ 2 አሃዝ ከፍ ማለቱን ያሳያልና ለዚህ ምክንያት ተደርጎ የተጠቀሰው ደግሞ አንዱ የመካከለኛው ምስራቅ ጦርነት ያስከተለው የነዳጅ አቅርቦት ጋር ተያያዥ የሆኑ ጉዳዮች እንደ ምክንያት ተጠቅሰዋል። ይሄ የሚያሳየው ምናልባት አሁንም በመካከለኛው ምስራቅ ያለው ሁኔታ እየረገበ እንዳልሆነ፣ አንዴ የሚታዩ ነገሮች አሉ፣ አንዴ ይስማማሉ ተብሎ ሲጠበቅ የማይስማሙበት፣ እንዲሁም በየመሃሉ ጥቃቶች እየተሰነዘሩ ያሉበት ከመሆኑ ጋር ተያይዞ ይሄ የመካከለኛው ምስራቅ ቀውስ በአጭር ጊዜ ውስጥ ይፈታል ተብሎ አይታሰብም እና ከዚህ አንጻር ካየን ምናልባት ይሄ ቀውስ የሚቀጥል ከሆነ የዋጋ ግሽበቱ ከዚህ በላይ ሊጨምር ይችላል የሚል ስጋትን ያጭራል እና ከዚህ በፊት የዋጋ ግሽበት ወደ ነጠላ አሃዝ እንዲወርድ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴው ያስቀመጣቸው ወይም ደግሞ የወሰዷቸው በርካታ እርምጃዎች እንደነበሩ ተጠቅሰዋል። እነዚህ እርምጃዎች በተወሰዱበት እና የተለያዩ መፍትሄዎች እየተደረጉ ባሉበት ነው አሁን ይሄ ወደ 2 አሃዝ ያደገውና ምናልባት ወደፊት ይሄ አሁን ወደ 2 አሃዝ የወረደው ዋጋ ግሽበት ከዚህ በላይ እንዳይጨምር እንዲሁም ደግሞ የዜጎች ላይ ያለውን የኑሮ ውድነት ከዚህ በላይ እንዳያባብስ ሌሎች አማራጮች የታዩበት ምክንያት የለም ወይም ደግሞ የታዩበት ሁኔታ አለ ወይ? እዚህ ላይ ተጨማሪ ሀሳብ ይሰጣል። ጥሩ። አይ ቲንክ 2 ነገር ለይቶ ማየት ጠቃሚ ነው። አንደኛ የዋጋ ግሽበቱ ወደ ነጠላ አሃዝ የወረደው ብሔራዊ ባንኩ በተከተለው ጥብቅ የገንዘብ ፖሊሲ ምክንያት ነው። የብሔራዊ ባንኩ ጥብቅ የገንዘብ ፖሊሲ፣ የተናበበ የፊስካል ፖሊሲ እንዲሁም በኢኮኖሚ ውስጥ ምርትና ምርታማነት በማደጉ ምክንያት በአጠቃላይ በተሳካ ሁኔታ የዋጋ ግሽበቱ ከ34 በመቶ ወደዚህ 9.7 በመቶ ዝቅ እንዲል ማድረግ ተችሏል። ይሄ ትልቅ ስኬት ነው። አሁን የገጠመን ዲስቲንክት ኤክስተርናል ሾክ የምንለው ነው። ከኛ ቁጥጥር ውጭ የሆነ በዓለም አቀፍ ሾክ ምክንያት የመጣ የዋጋ ጭማሪ ነው። ይህንን ግምት በማስገባት ነው ገንዘብ ፖሊሲ ኮሚቴው አጠቃላይ ዓለም አቀፍ የዋጋ ሁኔታ ምን ሊሆን ይችላል፣ ይሄ የተፈጠረው ጦርነት በዚህ ሁኔታ ከቀጠለ የነዳጅ ዋጋ እና አጠቃላይ ደግሞ ሎጂስቲክስ ላይ ያለው ዋጋ ሊጨምር ይችላል። በዚህ ምክንያት ብሔራዊ ባንኩ ጠበቅ ያለ የገንዘብ ፖሊሲ አቋሙን መቀየር የለበትም ብሎ የወሰነው እነዚህ አሁን ያነሳቸውን ስጋቶች ከግምት ውስጥ በማስገባት ነው ማለት ነው። እነዚህን በደንብ ተንትኖ አይቷል። የወሰድነው ሜጀር በቂ ነው ወይስ አይደለም የሚለውን እንግዲህ በሂደት የምናየው ነው የሚሆነው። እንዳልከው ነው፣ ዓለም አቀፍ ሁኔታው ተነባቢ አይደለም፣ አንዳንዴ ይቀያየራል። ለዚህ እንዲያግዝ ነው ኮሚቴው ከተለመደው የመስከረም መጨረሻ ስብሰባ ውጪ ካስፈለገም ዓለም አቀፍ ሁኔታው ካሰብነው የተለየ ከሆነ እንደገና ተገናኝቶ ተጨማሪ የፖሊሲ አቋም ሊወስድ ይችላል ማለት ነው። ግን
ግልጽ መሆን ያለበት ነገር አጠቃላይ የፖሊሲ አቋማችን እየሰራ እንደሆነ በደንብ ያየንበት ሁኔታ ነው ያለው። የተሳካ የዋጋ ግሽበት ማረጋጋት የዋጋ መረጋጋት ስራ መስራት ተችሏል። አሁን ደግሞ የገጠመንን ዓለም አቀፍ ሾክ በተለያዩ የፖሊሲ ኢንስትሩመንትስ ለመከላከል እንሰራለን። የኛ ግምገማ ያው በሚቀጥሉ 6 ወራት የዋጋ ግሽበት አሁንም በ2 አሃዝ ሊቆይ ይችላል። ከዛ በኋላ ግን እየቀነሰ እንደሚሄድ ነው የገመትነው። እንዳልከው ግን የተለየ ነገር ገጠመን ኮሚቴው እንደገና ተገናኝቶ ተጨማሪ የፖሊሲ እርምጃዎችን ሊወስድ ይችላል ማለት ነው። እሺ፣ ቀጣይ ጥያቄ ከሸጋ ሚዲያ ሙኒር። አመሰግናለሁ። የኔም ጥያቄ ከዋጋ ግሽበት ጋር የተያያዘ ነው። ከጁላይ 2024 ሪፎርም በኋላ ኮንሲስተንትሊ ኢንፍሌሽን ሲቀንስ ነበረ ወር ለወር። ይህም ትሬንድ ለመጀመሪያ ጊዜ ሪሲንድ ያደረገው ሜይ ላይ ደብል ዲጂት ኢንፍሌሽን ተመለሰ። እሱም ሜጀርሊ ኮዝድ የሆነው በሰፕላይ ሾክ ምክንያት ነበረ እና አሁን ብሔራዊ ባንክ ስቲል ታይት የሆነ ማኒታሪ ፖሊሲ ሜንቴን የማድረግ እቅድ ቢኖረውም ወደ ኢንዳይሬክት ኢንስትሩመንቶች ፖሊሲ ኢንስትሩመንቶች ሺፍት ለማድረግ በቂ ወይም ስትሮንግ የሆነ ፋይናንሻል ማርኬት አለ ብሎ ያስባል ወይ? እና ይሄኛውም አቺቭመንት እስካሁን ወደ ሲንግል ዲጂት ኢንፍሌሽን የመጣው ትሩ ዳይሬክት ኢንስትሩመንትስ ላይክ ክሬዲት ካፕ ስለነበረ በዚህ ሰዓት ላይ እሱን መተው ምን አይነት ሪስክ አለ? ከእሱ ጋር ያለ አሴስመንት ምን ይመስላል ነው። በተያያዘ አንድ ሁለተኛ ጥያቄ ለመጨመር ባንኮቹ ላይ ሪዘርቭ ሪኳየርመንትን አዲስ ታርጌትድ የሆነ ሪዘርቭ ሪኳየርመንት ኢንትሮዲውስ ይደረጋል ተብሏል እና ኤግዚስት ከሚያደርጉት ፕሩደንሻል ሊሚቶች ውጪ ነው። ምን ይመስላል? ትንሽ ማብራሪያ ቢደረግበት ከዛ አኳያ። አመሰግናለሁ። እሺ፣ አመሰግናለሁ። ያው አንድ ግልጽ መሆን ያለበት ነገር ከመጀመሪያውም የሪፎርም ስንጀምር የብድር አመታዊ እድገት ገደብ ክሬዲት ካፕ እንደ ጊዜያዊ የፖሊሲ እርምጃ ነው የተወሰደው። ቋሚ የብሔራዊ ባንኩ የፖሊሲ እርምጃ ይሆናል የሚል ግምገማ አልነበረንም። ያንም ያልነው በወለድ ተመን ላይ የተመሰረተ የዘመነ የገንዘብ ፖሊሲ ማዕቀፍ ኢንተረስት ቤዝድ ሞኔታሪ ፖሊሲ ፍሬምወርክ ስራ ላይ እስኪውል ድረስ በቀጥታ የሚሰሩ እንደ ክሬዲት ካፕ አይነት የፖሊሲ ኢንስትሩመንትስ ያስፈልጉናል በሚል ነበረ ስንጠቀም የቆየ ነው። ቅድም እንዳነሳሁት አሁን በእኛ ግምገማ የክሬዲት ካፑን ተገቢውን አገልግሎት ሰጥቶ አሁን ወደ ዘመነ የገንዘብ ፖሊሲ መሻገር የሚያስችለን ደረጃ አድርሶናል። በዚህ ምክንያት የክሬዲት ካፑን ይዘን መቀጠል የለብንም የሚል ግምገማ ነው ኮሚቴው የወሰደው። ነገር ግን የክሬዲት ካፑን ስናነሳ ብሔራዊ ባንኩ የያዘውን ጥብቅ የገንዘብ ፖሊሲ አቋም ለመቀየር ሳይሆን እንዳቀድነው ወደ ዘመነ ወደ ተሻሻለ በወለድ ተመን ላይ ወደሚሰራ ዘመናዊ የገንዘብ ፖሊሲ ማዕቀፍ ለመሸጋገር ባደረግነው ጥረት ነው። ናው የሽግግር ሂደት ነው። የኢንተረስት ቤዝድ ፖሊሲ ፍሬምወርክ በሂደት እያደገ እየሰፋ የሚሄድ ነው። ግን ይሄ ፖሊሲ ሊሰራ የሚችለው ፖሊሲው ማሰራት ስንጀምር ነው እንጂ የዳይሬክት ኢንስትሩመንት የምንላቸው እንደ ክሬዲት ካፕ አይነት ፖሊሲዎችን ይዘን ከቀጠል ወደዚህኛው የምናደርገው ሽግግር የተሳካ ሊሆን አይችልም። ይህንን ሽግግር እንረዳ የሚገባው ታስቦበት ሲሰራ የቆየ ኢንተረስት ቤዝድ ፖሊሲ ፍሬምወርክ በዚህ ሀገር ኢንትሮዲውስ እንዲደረግ የተሰራው ስራ ወደ ተሳካ ሁኔታ መሸጋገሩን ያሳየ ውሳኔ ነው ማለት ነው እና በዚህ ብንረዳ ጥሩ ነው። ሪዘርቭ ሪኳየርመንት ያው እንደምታውቁት ባለፈው አጠቃላይ ያለውን ሪዘርቭ ሪኳየርመንት ተሻሽለናል፣ ከፍ አድርገናል። አሁን እያልን ያለ ነው ክሬዲት ካፑን ስናነሳ የብሔራዊ ባንኩ ጥብቅ የገንዘብ ፖሊሲ ተጠናክሮ እንዲቀጥል የብሔራዊ ባንክን የወለድ ተመን ናሽናል ባንክ ፖሊሲ ሬት የምንለውን በ1% ጨምረናል። ነገር ግን ይህ በቂ ሳይሆን ቢገኝ በየጊዜው የሚደረግ አሴስመንት፣ ምክንያቱም በእኛ የባንክ ስርዓት ውስጥ ያለው የሊኩዊዲቲ ሁኔታ የተለያየ ነው። አጠቃላይ ሴክተር ውስጥ በጣም ጥሩ የሊኩዊዲቲ ሬሽዮ ቢኖርም ከ30% በላይ ነው የባንኮቹ የሊኩዊዲቲ ሬሽዮ። ግን አንዳንዶቹ ባንኮች ከፍ ያለ፣ አንዶቹ ደግሞ አነስ ያለ አላቸው።
ስለዚህ የብድርና የቁጠባ ጥምርታን ሎን ቱ ዲፖዚት ሬሽዮ እየገመገምን በየጊዜው የሚያሳስብ የዋጋ ግሽበት አቅጣጫ ካየን ተጨማሪ እርምጃ እንወስዳለን ነው። ይህንን ነው ቦርዱ ያጸደቀው። ዛሬ ላይ አዲስ የጣልነው ተጨማሪ የሪዘርቭ ሪኳየርመንት የለም። ግን ይህንን የፖሊሲ አቅም ብሔራዊ ባንኩ አስፈላጊ ሲሆን እንደሚጠቀም ለማሳየት ነው የፈለግነው እና በዚህ ብንረዳው ጥሩ ነው። ግን ይሄ ከአጠቃላይ ክሬዲት ካፕ የተለየ ነው። አንደኛ የጠቀምን ያለነው ኢንዳይሬክት ፖሊሲ ኢንስትሩመንት ነው። ሁለተኛ ሰሌክቲቭሊ አጠቃላይ ኢኮኖሚውን ኮንስትሬን ከማድረግ ይልቅ ካለው የባንኮች የሊኩዲቲ ሁኔታ መለያየት አንጻር የተለየ እርምጃ መውሰድ የሚያስችለንን አቅም የሚሰጠን ነው ማለት ነው እና በዚህ መልኩ ብንረዳው ጥሩ ነው። ቀጣይ ከብሉምበርግ ኒውስ ፋሲካ። እሺ፣ አመሰግናለሁ። አሁንም አንኦፊሻል የሆነው በኦፊሻል የብር ወይ የውጭ ምንዛሬ ሬት እና በብላክ ማርኬት ያለው ሬት አሁንም ከፍ ያለ እንደሆነ እናያለን። የቢዝነስ ኮሚኒቲው ላይ ኮንፊደንስ እንዲኖር እንዲሁም አት ሴም ታይም በኦፊሻል ማርኬቱ ላይ የውጭ ምንዛሬ አቅርቦትን ለመጨመር ወር ለማሳደግ ብሔራዊ ባንክ እዚህ ላይ ምን ይሰራል? ጥሩ። ያው ፋሲካ እንደምታውቂው የፕሪሚየሙ ከለውጡ በፊት ከ100% በላይ ነው የነበረው። ያ ፕሪሚየም በሰራ ነው የሪፎርም ስራ ምክንያት ቀንሶ አሁን 11-12 በመቶ አካባቢ ነው ያለው። ይሄ በጣም ትልቅ መሻሻል ነው። እንደዛም ሆኖ ግን ፕሪሚየሙ ከዚህም በታች እንዲወርድ እንሰራለን። በተለይ በነጠላ አሃዝ ያለ ፕሪሚየም እንዲሆን በየትኛውም ሀገር የተወሰነ ፕሪሚየም ይኖራል፣ ግን አነስተኛ እንዲሆን በቀጣይነት የምንሰራ ይሆናል። ለዚህ ተጨማሪ ስራ መስራት አለበት ማዕከላዊ ባንኩ። ለዚህ እንዲያግዝ በርካታ ነገሮችን አንደኛው ከረንት አካውንት ላይ ያለውን ገደብ ሪስትሪክሽን እንደምታዩት በሰፊው እያነሳ ነው። ባለፉት ጊዜያት በሁለት የተለያዩ የሪፎርም ስራዎች በተንቀሳቃሽ ሂሳብ ላይ ያለውን ገደብ በአመዛኙ አንስተናል ብለን ነው እኛ የምንገመግመው። የቀሩ ነገሮች ካሉም እያየን በየጊዜው እያነሳን እንመጣለን። ዛሬ የወሰናቸው እርምጃዎችም ለምሳሌ የብሔራዊ ባንኩን ኮሚሽን ፊ መቀነሳችን፣ ሰረንደር ሪኳየርመንቱን መቀነሳችን የዚህ አካል ነው ማለት ነው። አሁን እንደምታውቁት ብሔራዊ ባንኩ በጣም ከፍተኛ የሆነ የሪዘርቭ አቅም ነው ያለው። በየጊዜው የምናደርጋቸው ጨረታዎች ደግሞ አጠቃላይ ኢኮኖሚ ውስጥ በቂ የሆነ የውጭ ምንዛሪ አቅርቦት እንዲኖር የማድረጉን ስራ አጠናክረን እንቀጥላለን። ግን እነዚህ ተናቦ የሚሄዱ ነገሮች ናቸው። የኛ ግብ አንድ የተረጋጋ የውጭ ምንዛሪ ዋጋና ገበያ እንዲኖር ማድረግ ነው። ለዚህ ግብ ነው የምንሰራው። ለዚህ የሚያስፈልገውንም ማንኛውንም የፖሊሲ እርምጃ እየወሰድን እንቀጥላለን። ኦቨርኦል እንግዲህ በእኛ ግምገማ በጣም በእጅጉ የተሻሻለ የውጭ ምንዛሬ ገበያ ነው ኢትዮጵያ ውስጥ ያለው። ያሰብነውን ዩኒፋይድ ኤፍኤክስ ማርኬት ደግሞ ለማምጣት በተለይ በባንኮች መካከል የሚደረገውን የውጭ ምንዛሪ ንግድ ለማሳለጥ ብዙ ስራ የምንሰራ ይሆናል። በዚህ ዓመት አንዱ የትኩረት አቅጣጫ የሚሆነው ኢንተርባንክ ኤፍኤክስ ማርኬት የምንለው ነው። እንደምታውቁት በብር የጀመርነው ገበያ በጣም የተሳካ ነው። ያው 3 ትሪሊየን በላይ መሸጥ ችለዋል። አሁን ደግሞ በውጭ ምንዛሪ ገበያ ላይም ባንኮች እርስ በርስ እንዲሸጡ አንደኛ ቴክኖሎጂ እንዘረጋለን፣ ሁለተኛ ባንኮቹ የአቅም የእውቀት ጋፕ እንዳይኖራቸው ማሰልጠን ማብቃት ላይ እንሰራለን። በዚህ ዓመት ካቀናቸው ዋና ዋና ስራዎች አንዱ ይሄ ነው። በእኛ ግምገማ የሪፎርሙ ሂደት ከየትኛውም ሀገር የሪፎርም ሁኔታ አንጻር ሲነጻጸር በጣም በጥሩ ሁኔታ ነው ሄደው። ያው በቅርብ የተደረጉ ማሻሻያዎችን ማየት ትችላላችሁ። በዚህ ደረጃ በተረጋጋ ሁኔታ የውጭ ምንዛሪ ማሻሻያ አድርገው ሁሉ የማክሮ አመላካቾች በተቃረነ ሁኔታ የሄዱላቸው ሀገራት ብዙ አይደሉም። በእኛ ጋር ስታዩ የውጭ ምንዛሪ ክምችታችን ጨምረዋል፣ ኤክስፖርት በከፍተኛ ሁኔታ ጨምረዋል። ባንኮች ውስጥ ያለው አጠቃላይ ሁኔታ በጣም የተሳለጠ ነው። በየትኛው መለኪያ እጅግ የተሳካ የውጭ ምንዛሬ ማሻሻያ ነው ያደረግነው። ግን ስራው አላለቀም። አሁንም በቀጣይነት ሰርተን የተረጋጋ የውጭ ምንዛሬ ገበያ እንዲኖር የማድረጉን እቅድ የምናሳካ ይሆናል።
ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሳምሶን። የተወሰኑ ጥያቄዎች ነበሩ። በእርግጥ ተነስተዋል። ከዋጋ ግሽበት ጋር ተያይዞ የነበሩት ሀሳቦች በእርግጥ ተነስተዋል። ግን ኢንጀነራሊ ላይክ እነዚህ ዛሬ ላይ የተደረጉት እነዚህ ለውጦች ምንን ፋይናሊ በቅርብ ጊዜ ውስጥ ምን ማሳካትን አላማ ያደረጉ ናቸው? ሎንግ ራን ደግሞ ወደ የትኛው ለመሻገር መሰላል ይሆናሉ ተብሎ ይታሰባሉ የሚለው ብያዝ። ከዛ በተረፈ የወለድ ምጣኔ ላይ የተደረገው እዚህ ክሬዲት ካፕ ላይ የተወሰደው እርምጃ እንግዲህ አሁንም ስቲል ገና ፕሮሰስ ነው። ወደ አለቀለት ወይም ደግሞ ይሄ በተለይ በዚህ በወለድ ምጣኔ ላይ ተመስርቶ የሚሰራ የገንዘብ ፖሊሲ ዳይሬክትሊ እዛ ውስጥ አይደለንም ያለ ነው እና አሁንም ወደዛ እየሄደ እንደሆነ ቅድም ሲያነሱልን ስለነበረ እንግዲህ መቼ ወደዛ እንሻገራለን ብለው ያስባሉ? ኦር እነዚህ ውሳኔዎች እንግዲህ በቅርብ ጊዜ ውስጥ ማሳካት የሚችሉት ነገር ይኖራሉ ወይ የሚለው ነው። ወደኋላ መመለስ እንዳይሆን ነው ስጋቴ። ምክንያቱም እነዚህ ፖሊሲዎች በየጊዜው ቁጭ ተብሎም ሲመከርባቸው ለውጥ ያመጣሉ ተብሎ ነው። ግን የዋጋ ግሽበት ላይ ደግሞ ያለው ኢምፓክት አሁን ሀገራችን ውስጥ ያለው የዋጋ ግሽበት በራሱ ደግሞ ያለበት ሁኔታ ኤክስተርናል ፋክተሮች በጣም ያሉበት ስለሆነ ወደኋላ የሚመልሰን ነገር እንዳይኖር እዛ ላይ የታሰቡ ነገሮች አሉ። ጥሩ። እነዚህ 5 እርምጃዎች በጥቅሉ ቅድም እንዳነሳሁት የኢትዮጵያ የገንዘብ ፖሊሲ ፍሬምወርክ እያደገ ማቹር እያደረገ እንደመጣ ነው የሚያሳዩ አጠቃላይ መልእክቱ ይሄ ነው። ባቀድነው መሰረት ቀጥተኛ የፖሊሲ ኢንስትሩመንትስ ከመጠቀም ወጥተን ቀጥተኛ ያልሆኑ በወለድ ተመን ላይ የተመሰረተ የዘመነ የገንዘብ ፖሊሲ ማዕቀፋችን በተሟላ ሁኔታ ተግባራዊ መደረግ እንደጀመረ ነው የሚያሳየው። አጠቃላይ ግምገማው ይሄ ነው። እንዳልከው ወደፊት መቼ ነው የምንጨርሰው? ሂደት ነው። ከመጀመሪያም ስንጀምር የክሬዲት ካፑን ይዘን ዳይሬክት ሞኔታሪ ፖሊሲ ኢንስትሩመንት ይዘን የጀመርነው ሽግግሩ በጥንቃቄና በተጠና ሁኔታ መደረግ ስለነበረበት ነው። አሁን ትርጉም ወዳለው ደረጃ አደርሰነዋል። ይህንን ሽግግር ግን አልቋል ወይ? አላለቀም። ፉል ፍሌጅድ ፍሬምወርክ በሂደት የሚመጣ ነገር ነው ማለት ነው። አንዱ መለኪያ የሚሆነው ምንድን ነው? የማዕከላዊ ባንኩ የፖሊሲ ሬት ሌሎች ወለዶች ላይ ቀጥታ ተጽዕኖ እያሳደረ ሲመጣ የሴቪንግ ብድር፣ ሌሎች የትሬጀሪ ቢል ማርኬት ላይ የትራንስሚሽን ሜካኒዝም የምንለው ማለት ነው። ይሄ ትርጉም ባለው ሁኔታ የተሻሻለ ቢሆንም ያው ቀጥሎ የበለጠ እየተሳለጠ ይመጣል ማለት ነው። ሂደት ነው። ዛሬ ላይ ሆኜ የሚቀጥለውን የኮሚቴ ስብሰባ አስቀድሜ በዚህ ጊዜ እንዲሆናል ልልህ አልችልም፣ ግን በጣም በሚያበረታታ መልኩ ግን ወደዚህ አቅጣጫ እንደሄድን የሚያሳይ። ቀጥሎ ከአርትስ ቴሌቪዥን ብዙነህ። አመሰግናለሁ። እንደሚታወቀው ብሔራዊ ባንክ ከዓለም አቀፍ ተቋማት ጋር በተለይም እንደ IMF እና እንደ ወርልድ ባንክ ካሉ ተቋማቶች ጋር ይሰራል። ከዚህ ጋር ተያይዞ ከሰሞኑ የሰማናቸው አዳዲስ መረጃዎች ነበሩ። በተለይ ባንኩ እንደሚታወቀው የወርቅ ገበያን በሀገር ውስጥ በብቸኝነት የሚመራ ብሔራዊ ባንክ እንደሆነ ይታወቃል እና የወርቅ ግብይት ከብሔራዊ ባንክ ወጥቶ ወደ ባንኮች የሚዘዋወርበት እድል አሉ የሚሉ መረጃዎች ነበሩና ከዚህ አንጻር ብሔራዊ ባንክ ያለው መረጃ ምንድን ነው? በቀጣይ በእውነት ባንኩ ከወርቅ ግብይት ወጥቶ ወደ ባንኮች ይተላለፋል? እሺ፣ አመሰግናለሁ። የወርቅ ግብይትን በተመለከተ ያነሳው መረጃ ላይ እኛም ያልነው ይህን ጉዳይ እናጥናለን በሚል ኮሚት አድርገናል። እያጠናን ያለ ነው። የብዙ ሀገራት ልኡካን የእኛን የወርቅ ገበያ ስርዓት እንደ ትልቅ ምሳሌ ማየት ደግሞ ሊያጠኑ ይመጡ አሉ። በጣም የተሳካ የወርቅ ገበያ ነው ብሔራዊ ባንኩ የሚያካሂደው። ይህንን ተሞክሮ ለመቅሰም ይመጡም አሉ። እኛ ግን ያው ኮሚቴ ያደረግነው ምንድን ነው? ይህን እናጠናውና የተሻለ አሰራር ካለ ወደ ተሻለ አሰራር እንቀይራለን የሚል ነው። ለጊዜው ማለት የሚችለው ይሄ ነው። ጥናቱ አላለቀም፣ እየተጠና ነው ያለው። በሌላ በኩል ደግሞ አዳዲስ ክስተቶችም አሉ። እንደምታውቀው ፕሮባብሊ በአፍሪካ ምናልባትም ከዛ በላይ ትልቅ የተባለ ሪፋይነሪ የገነባን ነው
የወርቅ ማንጠሪያ። ይሄ ሪፋይነሪ በሚቀጥለው 1 ወር እንደዚህ ውስጥ ተጠናቆ ወደ ስራ ይገባል። ይሄ ማለት ለወርቅ ገበያው በጣም የተሻለ አቅም ነው የሚፈጥረው ማለት ነው። ወጪ ይቀንሳል። ሌላ ቦታ ሄደን አንጥረን ነው ከዛ በኋላ ለሪዘርቭ ሽጠን አይደለም ወደ ዶላር የምንቀይረው። አሁን ለኛ ሀገር የወርቅ ገበያ ብቻ ሳይሆን ምናልባትም ለቀጠናው አቅም ሊሆን የሚችል ትልቅ የወርቅ ሪፋይነሪ ነው እየገነባን ያለ ነው። እነዚህም ነገሮች የራሳቸው እንድምታ አላቸው። ግን አንድ ያደረግነው ነገርና ብዙም ያልተሳካው የወርቅ ሻጮች ከሁሉም ባንኮች ጋር እንዲሰሩ ከፍተኛ ግፊት እያደረግን ነው። ለጊዜው ብዙ አልተሳካልንም። በብዛት ከንግድ ባንክ ጋር የመቆየት ነገር ያሳያሉ። ግን ይህንን አሁንም አጠናክረን የምንቀጥል ይሆናል። ከኢትዮጵያ ፕሬስ ኤጀንሲ ዳንኤል። አመሰግናለሁ። ሪፖርቱ ላይ ስለ ገንዘብ ሁኔታና የተቀማጭ ገንዘብ ጭማሪ ላይ በዋናነት የኔት ፎሬን አሴት እና የጎልድ ኤክስፖርት እንደ ዋና ምንጮች ተደርገው ተጠቅሰዋል። ይህንን ለማረጋጋት ወይም ደግሞ የመረጋጋት ምልክትን ይበልጥ የተረጋጋ ለማድረግ ኮሚቴው ምን አይነት እቅድ ይዟል የሚለው ነው። ሁለተኛ ግን ጥያቄ ሞኔታሪ ፖሊሲያችን በተሳካ ሁኔታ እየተገበርን ነው የሚል ሀሳብ አንስተው ነበረ። ግን እንደዚህ አይነት ኤክስተርናል ሾክስ ሲመጡ የመቋቋም አቅሙ ምን ያህል ነው ብለው ያስባሉ? ብዙ ወርቅ ስንገዛ የብሔራዊ ባንኩ ተቀማጭ ሂሳብ ያድጋል ማለት ነው። ሪዘርቭ አኩሙሌት ያደረግን ነው ማለት ነው። ለዚህ ነው ኔት ፎሬን አሴቱ በጣም ከፍ ብሏል ያልነው። ግን ያንን ስታደርግ ነው ሌላ በኩል ወርቁን ለመግዛት ያው ብር ትጠቀማለህ። ይሄ ብር ወደ ኢኮኖሚ ውስጥ እየገባ ነው። ይሄ ብር ቅድም እንዳነሳሁት የቤዝ መኒ እንዲያርግ ይሄ ስራ ይሄ የወርቅ ግዢው ቤዝ መኒው እንዲያርግ አስተዋጽኦ አድርጓል ነው ያለው። ይሄንን ኮሚቴው እንዴት ነው ያየው? ብሔራዊ ባንክ በየጊዜው የሚያደርገው የውጭ ምንዛሪ ጨረታ ራሱ ወደ ኢኮኖሚው ያስገባውን ገንዘብ መልሶ እንዲሰበስብ እድል ይሰጠዋል ብሎ ነው ያየው። ስለዚህ የውጭ ምንዛሪ ጨረታችን 2 ግብ ነው ያለው ማለት ነው። በአንድ ድንጋይ 2 ወፍ ነው። በአንድ በኩል አጠቃላይ የውጭ ምንዛሪ አቅርቦት ገበያ ውስጥ እንዲጨምር ያደርጋል። ሁለተኛ ብሔራዊ ባንኩ ሪዘርቭን ለማሳደግ ወርቅ ለመግዛት ያወጣውን ገንዘብ መልሶ ከኢኮኖሚው እንዲሰበስብ ያግዛል ማለት ነው። በዚህ መልኩ ነው ማኔጅ እያደረግን እንዳለ ኮሚቴው ያየው። አጠቃላይ ዓለም አቀፍ ሁኔታው በተቻለ መጠን ኮሚቴው ከብዙ አንግል ለማየት ሞክሯል። ምንድነው ቀጥሎ የሚመጣው? የዋጋ ግሽበት ላይ ምን ተጽዕኖ አለ? ኢኮኖሚ እድገት ላይ ምን ይመጣል? በእኛ ሀገር የኢኮኖሚ እድገት ዋና ዋና አመላካቾች ምን ይመስላሉ የሚለውን በጣም በዝርዝር ያው እንደምትገምተው ኮሚቴው ብዙ ቀናት የፈጀ ውይይት ነው የሚያደርገው። አከራካሪም ጉዳዮች አሉ። ዛሬ አልቆ እንዳየው አይደለም። ብዙ ተከራክሮ ተወያይቶ ነው አንድ መጨረሻ ላይ ወጥ የሆነ ሀሳብ የሚያመጣው። ይህን ስጋት ኮንቲኒየስሊ ሞኒተር ማድረግ አለብን ብሎ ነው የደመው ኮሚቴው። ለዚህ ነው ቀጠሮ እየጠበቅን የግድ 3 ወር ብቻ ማለት የለብንም። ሁኔታዎች ካስገደዱን በጣም ባጠረ ጊዜም እንደገና ተገናኝተን የፖሊሲ ምክር ሀሳብ ማቅረብ አለብን የሚለውን የውሳኔ ሀሳብ አብሮ እንዲካተት ያደረገው ማለት ነው። አሹሪው የኮሚቴው ሪዞልቭ እና የብሔራዊ ባንኩም ሪዞልቭ የተረጋጋ የዋጋ ሁኔታ እንዲኖር ማድረግ ነው። ለዚህ የሚያስፈልገውን ማንኛውንም እርምጃ ብሔራዊ ባንኩ ከመውሰድ አይቆጠብም። ኮሚቴውም ለዚህ የሚያስፈልጉ ምክር ሀሳቦችን ተከታታይ በሆነ መልኩ የሚያቀርብ ይሆናል። ከካፒታል ኢትዮጵያ ሙሉቀን። አመሰግናለሁ ክቡር ገዢ። ምናልባት ከዚህ ከፖሊሲ ተመን ጋር ተያይዞ አሁን የተደረገው ማሻሻያ ምናልባት እንዳው ገበያውን ያየ ነው ወይ የሚል ነገር ነው እኔ ማንሳት የሚፈልገው። ምክንያቱም አሁን ላይ የገንዘብ ገበያው እንደሚታወቀው በኦሞም ሆነ በቲቢል ወደ ነጠላ አሃዝ ወርዷል። እስከ 8% አካባቢ ነው ዛሬ 10 ቀን አካባቢ የነበረውን የኦሞ ጨረታ ስንመለከት ያየ ነውና ከዚህ አንጻር መጨመሩ ምንድን ነው? አሁን በገበያ ውስጥ ያለው ወለድ የብድር ወለድ 20 እና ከዛ በላይ በሆነበት ሁኔታ ውስጥ ባንኮች አሁን የብድር እድገት ክልከላው ከተነሳላቸው በኋላ እንዴት ወደ ብሔራዊ ባንክ ወይም ደግሞ ወደ ገንዘብ ሚኒስቴር የገንዘብ ገበያ ይመጣሉ ተብሎ ታስቦ ነው ይሄ ነገር ማሻሻያ የተደረገው? ፋይዳው ምን ያህል ትልቅ ነው ብላችሁ አስባችሁ ነው ያንን ያሳደጋችሁት? ጭራሽ ይቀንሳል ተብሎ ሲጠበቅ ብዬ ነው። አንደኛው ምናልባት ይሄ የሪዘርቭ
ስልት መቆጣጠሪያ መንገዱን አሁን ተግባራዊ የምታደርጉት ባንክ ለባንክ ይመስለኛል እንደተረዳሁት ከሆነ። ይሄ በሚሊኒየም አካባቢ የተነሳውን የዋጋ ግሽበት ተከትሎ ብሔራዊ ባንክ የዛሬ 17-18 ዓመት አካባቢ ተግባራዊ አድርጎት የነበረውን አይነት መሳሪያ ይመስላል፣ ያልተጻፈ በህግ ያልተጻፈ መሳሪያ እና ይሄ ነገር ምናልባት ብድር ዋጋን አይጨምረውም ወይ? ባንኮች አሁን ቪዚብል የሆነ ፑሽ ነው በተቆጣጣሪው አካል የሚመጣባቸው ኢንዲቪጁዋሊ ከሆነና ከዛ አንጻር ምናልባት አገሌ የሚባል ባንክ ይህንን ያህል ከዚህ በላይ እንዳትሄድ ሪዘርቭ ከፍ አድርጎብኛል እና ብድር በቂ የለኝም ብሎ አያስወድድም ወይ? ብልሹ አሰራር እስከ ብድር አቅርቦት ጋር ተያይዞ ብልሹ አሰራር አያመጣም ወይ? ይሄ ራሱን የቻለ የዋጋ ግሽበት ምክንያት አይሆንም ወይ? ከዚህ ከውጭ ምንዛሪ ጋር ተያይዞ እንግዲህ ማሻሻያዎቹ የሚጠበቁ ናቸው። ዛሬ ብሔራዊ ባንክም የራሱን ኮሚሽን መቀነሱ፣ ከዛ ውጭ ደግሞ ባንኮች የሚሰጣቸውን ድርሻ የሚጠበቅ ነው። ከዚህ በፊትም እናንተ ይፋ ያደረጋችሁት ነው። ግን ሌሎች መሳሪያዎች ባለፈው አንድ አመት ከባድ የሚባሉ ከውጭ ምንዛሪ አሰራር ጋር ተያይዞ ውሳኔዎች አሳልፋቸዋል። አንድ ሁለት ደግሞ ፌመስ የሚባለው አሰራር እንግዲህ እንደሚተገበር ነው እየተጠበቀ የሚገኘው። ምናልባት ስለ እሱ ምንም ስላልተባለ የውጭ ምንዛሪ ልዩነቱን ከትይዩ ገበያው ጋር ያለውን ይበልጥ ለማጥበብና በቂ የውጭ ምንዛሪ ወደ ህጋዊ ስርዓት እንዲገባ ከማድረግ አንጻር ይሄኛውን ተግባራዊ የምታደርጉበት ስልት ምን ይሆናል? ምንስ ነው የምትጠብቁት የሚለውን ነገር ነው። ከዛ በተጨማሪ እንግዲህ የውጭ ግብይቱ ቅድምም ጠርተውታል እርሶ፣ የውጭ ምንዛሪ ግብይቱ ተጀምሯል። በባንኮች መካከል ግን ግልጽ የሆነ ነገር የለም። ማን ምን ተገበያየ የሚለውም እንዳው ሚዲያዎች፣ ሌላው ቢቀር ሚዲያዎች እንኳን መረጃ የለንም እና ምን ይመስላል እንደው ከእርሶን ካገኘው አይቀር ምናልባት ብጠይቅ ብዬ ነው ይሄንን ሀሳብ። ከዛ ውጪ አንዳንድ ባንኮች ስፔር ሳያደርጉ ቀርተው የተቀጡ አሉ የሚባል ነገር አለ እና በተለይ ደግሞ ከኔትወርክ ኮምፖዚሽን ጋር ተያይዞ ምናልባት ባንኮቹ የራሳቸውን እድል የሚያስጠብቁ ከሆነ የውጭ ምንዛሪ ግብይቱን የእርስ በርስ ግብይቱን እንዴት አድርጎላቸው የሆነው የሚለውን ምናልባት መግለጽ ቢችሉ ነው። ከዛ በተጨማሪ እንግዲህ ይሄ የሆርሙዝ ሁኔታ የፈጠረው ጫና አለ። ሪፌስ ተደርጎላችሁ ከአይኤምኤፍ ያገኛችሁ ተጨማሪ $200 ሚሊዮን አለ። ተጨማሪ ከ3.4 ከፕሮግራሙ $3.4 ቢሊዮን ውጪ ተጨማሪ ገንዘብ ትጠይቃላችሁ ወይስ ጠይቃችኋል? ከዛ በተጨማሪ ሌሎች አጋሮችስ ተመሳሳይ ግፊት እንዲያደርጉ የኢኮኖሚ ማሻሻያ ውጤት እንዲያመጣ እንግዲህ አሁን የውጭ ምንዛሪ ትልቅ ቻሌንጅ ሊሆንባችሁ ይችላል ከዓለም አቀፍ ሁኔታው ጋር ተያይዞ እና እሱን ምናልባት ቢገልጹት ነው። የብድር እድገቱ ላይ ምናልባት ኢንቪዚብል የሆነ ያስቀምጣችሁት ጣራ ይኖር ይሆን? የብድር እድገቱ አሁን 24% ነበረ፣ አሁን ተነስቷል። ያው በሪዘርቭ እንቆጣጠረዋለን ነው ያላችሁ። ስለዚህ ጎል አለው ማለት ነው። እንዲያድግ የምትፈልጉበት አመታዊ እድገት አለ ወይም ትንሽ የሚባለው አዲስ የሚባለው ባንክ 24፣ 25፣ 26% ከዛም በላይ ማሳደግ የሚችል አቅም አላቸውና ከዛ አንጻር አሁን ሊኩዊዲቲም በባንኮች ውስጥ ከፍተኛ ስለሆነ እንዳው እሱ ላይ ሀሳብ ቢሰጡ ብዬ ነው። አመሰግናለሁ። እሺ፣ ብዙ ጥያቄዎች ነው ያነሳው። የወለድ ለምን ጨመራችሁ የሚለውን አይ ቲንክ ሁለቱን ለያይቶ ማየት ጠቃሚ ነው የሚሆነው። እንዳልከው የትሬጀሪ ቢል የመንግስት ግምጃ ቤት ሰነድ ገበያ ላይ ትርጉም ያለው የወለድ ቅናሽ ታይቷል። ይሄ በዋነኝነት የኦቨር ሰብስክሪፕሽን አቅርቦቱ ከፍላጎቱ በላይ ስለሆነ ነው። ቅድም እንዳነሳሁት ኦልሞስት 700 ቢሊዮን የሚጠጋ ያህል ነው ኦቨር ሰብስክራይብድ የነበረው። በዚህ ምክንያት የወለድ ተመኑ እየቀነሰ መጥቷል። ግን ያንን የወለድ ተመን መቀነስ በሌላ በኩል ደግሞ ከመኒ መልቲፕላየር የምንለው እየቀነሰ ነው የመጣው። በሪፖርቱ ላይ ኮሚቴ በዝርዝር አይቷል። ያ በድምሩ ምናልባት ላላ ያለ የገንዘብ ሁኔታ እንዳይኖር ስጋት እንደሆነ ነው እንዲሁም ኮሚቴ ያየው በተቃራኒው እንጂ ከወለድ መጠን ጭማሪው ጋር የሚጋጭ አድርገው አላየውም። የወለድ እንግዲህ የብሔራዊ ባንክን የወለድ ምጣኔ ከፍ ማድረግ ያስፈልገው የምንጠቀመው እንደነሳሁት የምንጠቀመውን የፖሊሲ ኢንስትሩመንት መቀየር ስላለብን ነው። ከዛ ጋር የተገናኘ ነው። ሁለቱ አብሮ ነው ማየት አለብን። ክሬዲት ካፑን ስናነሳ ሌላ ተጨማሪ የፖሊሲ ቱል መጠቀም ስላስፈለገ ማለት ነው። አጠቃላይ የኢኮኖሚክ አክቲቪቲው ላይ ተጽዕኖ አያመጣም ወይ? በዛ ደረጃ አልተገመገመ። አንደኛ አጠቃላይ ኢኮኖሚ እንቅስቃሴው በዚህ ዓመት እንዲያውም 10.2% እንደሚሆን ነው የምንጠብቀው። የፕራይቬት ሴክተር አክቲቪቲውም ኢንካሬጂንግ ነው። አሁን የባንኮች ብድር ብታይ 93% ያክሉ ለግሉ ዘርፍ የሄደ ብድር ነው። አንዱ ያለብን ክፍተት ግን ለአምራቹ ዘርፍ በቂ በሆነ ሁኔታ ባንኮች ብድር እያቀረቡ አይደለም። እንዲሁም አስታወስከኝ የክሬዲት ካፑ መነሳት በአንድ በኩል ባንኮቹ ለአምራቹ ዘርፍ የተሻለ የብድር አቅርቦት
እንዲሰጠው እድል የሚሰጥ ነው የሚሆነው። የተደበቀ ጣሪያ የለንም። እነዚህ የተለያዩ መሳሪያዎች ናቸው። ሰው ክሬዲት ካፑ ተነሳ ማለት ነው። ሌላ ሂደን ካፕ የለም። ግን በዘመነ መልኩ ብሔራዊ ባንኩ አጠቃላይ ኢኮኖሚ ውስጥ ያለውን የገንዘብ መጠን ግን ይቆጣጠራል። ያው ይሄ አንዱ ዋናው ግቡ የተረጋጋ ዋጋ ሁኔታ ማምጣት ስለሆነ ብሔራዊ ባንክ የገንዘብ አቅርቦቱ ኢኮኖሚ ውስጥ እንዳይበዛ በቀጥተኛ ባልሆኑ የፖሊሲ ቱሎች የኢንትረስት ሬት ጭማሮውን ጨምሮ የሚያደርገውን ቁጥጥር አጠናክሮ ይቀጥላል ማለት ነው። በህግ ያልተጻፈ መሳሪያ ለቦርዱ ቀርቦ ቦርዱ ነው የጸደቀው። ያው እንደምታውቀው ህግ የሚያወጣው ቦርዱ ነው። ቦርዱ ብሔራዊ ባንክ ሲያስፈልግ ታርጌትድ የሆነ የሪዘርቭ ሪኳየርመንት እንዲጥል ፈቅዷል። ይሄ ማለት ያው የህግ አግባብ አለው ማለት ነው። እንዴት ነው የሚተገበረው ላልከው አጠቃላይ የሎን ቱ ዲፖዚት ሬሽዮን ነው የምናየው። ትኩረታችን የሎን ቱ ዲፖዚት ሬሽዮ ወደ ዋጋ ግሽበት ስጋት የሚያመጣ ሲሆን ይህንን እያየን የተናጠል የሪዘርቭ ሪኳየርመንት እንጥላለን ማለት ነው። ይሄ ግን አጠቃላይ ኢኮኖሚ ውስጥ ያለውን የገንዘብ አቅርቦት ባጠና መልኩ፣ ሁለተኛ የባንኮችን ኦቨርኦል ባላንስ ባየ መልኩ ነው የሚሆነው። ለብልሹ አሰራር እንዴት አድርጎ እድል መንገድ እንደሚከፍት ብዙ አልገባኝም። ምክንያቱም ከዚህ በፊትም እንዳልከው የተሞከረ አሰራር ነው። አንፎርቹኔትሊ የኛ የፋይናንስ ኢንዱስትሪ ውስጥ ያሉ ባንኮች እኩል የዲፖዚት አቅም የላቸውም። ያ ልዩነት የተለያየ የፖሊሲ ቱል እንድጠቀም የግድ ያስገድዳል ማለት ነው። የዛ ችግር መፍትሄ ስትራክቸራል የሆነ ችግር ስላለው የፋይናንስ ዘርፍ ውስጥ ከዚህ አንጻር ቢታይ ጥሩ ነው። የኮሚሽን መቀነስ አጠቃላይ ውጭ ምንዛሪ ገበያ ላይ እንዳልከው የኢንተርባንክ ኤፍኤክስ ማርኬት ተጀምሯል፣ ግን በፈለገው ደረጃ ያደገ አይደለም። ለዚህ ነው በቴክኖሎጂ የታገዘ የልክ ብር ላይ እንዳለው አይነት የዘመነ የኢንተርባንክ ኤፍኤክስ ማርኬት እንዲወጣ የምናደርገው። ይሄ እንዳነሳሁት በዚህ ዓመት በስፋት የምንሰራበት ነው የሚሆነው። ከባንኮቹ ጋር ውይይት አድርገናል። ማዕከላዊ ባንኩ ዝርዝር እቅድ አዘጋጅቷል። ቴክኖሎጂ ቲማችን እንደምታውቁት አሁን የቺፍ ቴክኖሎጂ ኦፊሰር አለን። በጣም የተጠናከረ ቴክኖሎጂ አቅም እየገነባ ነው ማዕከላዊ ባንኩ። ይህንን ገበያ የሚያሳልጥ የቴክኖሎጂ ቁመና እየገነባን ያለ ነው። ባለፈው የወሰድናቸው ማሻሻያዎች አንተም እንዳነሳኸው አቅጣጫው የውጭ ምንዛሪ ገበያው የተሳለጠ እንዲሆን አጠቃላይ ኮንፊደንስ በገበያ ውስጥ እንዲመጣ የሚያግዙ ገደቦችን በሙሉ ያነሳ ማሻሻያ ያደረግነው። ያው ለጊዜው የካፒታል አካውንት ዝግ ነው። ነገር ግን ኢቭን ካፒታል አካውንት በዘጋበት ሁኔታ አስፈላጊ ሆኖ ሲገኝ የተለየ ኢንቨስትመንት ጥያቄ የሚያቀርቡ ኢትዮጵያውያን ወደ ውጭ ሀገር ሁሉ ኢንቨስት እንዲያደርጉ ተፈቅዷል። የውጭ ምንዛሪ ስርዓት ማሻሻያውን ከዚህ አንጻር ብታየው ጠቃሚ ነው የሚሆነው እና ቅድም እንዳነሳው ትርጉም ባለው መልኩ የተሻሻለ የመጣ ነው። የባንኮቹ ኔት ኦፕን ፖዚሽን ልክ ነው፣ በየጊዜው ሞኒተር ይደረጋል። እንዳነሳው የተቀጡ ባንኮች አሉ ስኩዌር ካላረጉ። ይሄ በጣም በጣም ጠቃሚ ቱል ነው የኔት ኦፕን ፖዚሽኑ። በነገራችን ላይ ሰረንደር ሪኳየርመንቱን በዛው ኤክስፕሌን ለማድረግ መጀመሪያ ላይ ሰረንደር ሪኳየርመንቱ ባለበት እንዲቆይ ለባንኮች የግድ እንዲሸጡ ያቆየ ነው። አንዱ ስጋት ባንኮቹ ያሉበት ኔት ኦፕን ፖዚሽን አሳሳቢ ስለነበረ ነው። አሁን ትርጉም ያለው መሻሻል ነው ያለው። በዚህ ኮንፊደንስ ላይ ሆነን ነው አሁን ለኤክስፖርተሮች ብንተው የተሻለ ነው ወደሚለው ነገር የመጣ ነው። ያንን ስኩዌር ያደረገ ባንክ ግን ኮንቲኒስሊ ይቀጣል። ግን ባንኮቹም ወደ ተሻለ አፈጻጸም እየገቡ ነው ያሉት። የአይኤምኤፍ ለጊዜው ተጨማሪ ሪሶርስ አልጠየቅንም፣ ባለው በፕሮግራም ታርጌት ነው ያለው። ግን ዘንድ ዲስከሽን ምናልባት አስፈላጊ ሆኖ ቢገኝ ተጨማሪ ግሎባል ሾኩ ቢቀጥልና ተጨማሪ ሪሶርስ ቢያስፈልገን ይህን ልናነሳ እንደምንችል
በውይይት ወቅት ተነስቷል። አሁን ግን ካለን አጠቃላይ የሪዘርቭ አቅም አንጻር ብዙ አንገብጋቢ ሆኖ አላገኘነውም። በሀሳብ ደረጃ ግን ተነስቶ ውይይት የተደረገበት ጉዳይ ነው። ኤኒ ታይም በሚቀጥለው ሪቪው አስፈላጊ ከሆነ እንደገና ልናነሳው እንችላለን። እነዚህ መሰሉ ጥያቄዎች። እሺ፣ እናመሰግናለን። አዲስ ፎርቹን ቤዛዊት። አመሰግናለሁ ዶክተር። የመጀመሪያው ጥያቄ የሚሆነው የክሬዲት ካፕ የፖሊሲ ሬቱ በ1% ከፍ ሲል የትሬዠሪ ቢልና ቦንድ ላይ የሚከፈለው ኢንተረስት ሬትም ከፍ ይላል እና በሌላ በኩል ሚኒስትሪ ኦፍ ፋይናንስ መክፈል ያለበት ኢንተረስት ከፍ እያለ ይመጣል። ምናልባት እዛ ላይ ያሰባችሁት ነገር ምንድን ነው የሚለው ነው። ሁለተኛ ጥያቄ ደግሞ ከሊኩዊዲቲ ባንኮች ላይ ስላለው ሊኩዊዲቲ ነው። ባንኮች ላይ በአንድም በሌላ መልኩ በወርቅ ግዢና በኢንተረስት በክሬዲት ካፑ ምክንያት የተወሰነ ኤክሰስ ሊኩዊዲቲ አለና ፍትሃዊ የሆነ ሊኩዊዲቲ እንዲኖር ስፔሻሊ ደግሞ ወርቅ የሚገዛው በሲቢኢ በኩል ስለሆነ ወደ ሌሎች በእነሱ በኩል ናሽናል ባንክ የመግዛት ፕላን አለ ወይ የሚል ነው። ሶስተኛ ጥያቄ ደግሞ የኢንትረስት ፍሪ ባንኮች ላይ ከዚህ ፖሊሲ ከተቀየረው ነገር ምን አስባችሁላችኋል የሚለው ነው። የመጨረሻው ደግሞ የኢንፍሌሽን ሬት ላይ ምን አይነት ታርጌት ነው ያላችሁ? ኮሚቴው ሲወስድ ኢንፍሌሽን ታርጌታችሁ አሁን ምን ያህል መጥቷል የሚለውን ነገር ማወቅ ፈልጋለሁ። አመሰግናለሁ ዶክተር። እሺ እንግዲህ የፖሊሲ ውሳኔ ሁሉ ጊዜ ትሬድ ኦፍ አለው። የወለድ መጠኑን ከፍ ስናደርግ ዋነኛው ዓላማችን የተረጋጋ ዋጋን ማስፈን ስለሆነ ነው። ያ ቅድሚያ የሚሰጠው ሁሉ ጊዜ ኮምፒቲንግ ኦብጀክቲቭስ አሉ። ግን ማዕከላዊ ባንኩ ቅድሚያ የሚሰጠው የተረጋጋ የዋጋ ሁኔታን ማስፈን ነው። ዋነኛው ማንዴቱ ስለሆነ ከዚህ አንጻር ዲስፓይት ዳት ትሬድ ኦፍ ይህንን ውሳኔ ለመወሰን ይችላል ማለት ነው። ናቹራሊ የትኛውም የኢኮኖሚ ውሳኔ ቀላል ውሳኔ እንዳልሆነ መገንዘብ ይቻላል። ኦቨርኦል ግን የትሬጀሪ ቢል የዋጋ ሁኔታ አክቹዋሊ ኢንካሬጂንግ ነው። በሚያሳስብ ደረጃ ላይ አይደለም። እንዲያውም ቅድም እንደተነሳው እየቀነሰ ነው የመጣው። ፍትሃዊ ሊኩዊዲቲ ባንኮች ቅድም እንዳነሳሁት ኮንሽስሊ ማዕከላዊ ባንኩ የወርቅ ሻጮች በግል ባንኮች በኩል እንዲሰሩ ከፍተኛ ግፊትና ድጋፍ እያደረገ ነው። ይሄ እኛም ፍላጎት ነው። አጋጣሚ ሆነው ብዙ በዚህኛው ዓመት አልተሳካልንም፣ ግን ይሄን አጠናክረን የምንቀጥል ይሆናል። ያው ከማዕከላዊ ባንኩ የፖሊሲ ውሳኔ የመነጨ አይደለም፣ የሻጮቹ ፍላጎት ነው። ግን እነሱን በማስተማር በማበረታታት ሞር ከሌሎች ባንኮች ጋር እንዲሰሩ ለማድረግ ተግተን የምንሰራ ይሆናል። ለኢንትረስት ፍሪ ባንኮች በርካታ ነገር አስበናል። በዚህ ዓመት አንዱ የምንሰራው ነገር ልክ ሌሎቹ ባንኮች ኦሞ እንደሚሳተፉት በኢንተርባንክ ኤፍኤክስ ማርኬት ኢንተርባንክ መኒ ማርኬት እንደሚሳተፉት የኢንትረስት ፍሪ ባንኮችም ሀላል የሆነ የኢንቨስትመንት አማራጭ እንዲኖራቸው እየሰራን ያለው የእኛ ቲም ሰፊ ስትራቴጂ ቀርጾ ለዛ የሚሆኑ ኢንስትሩመንቶችን አዘጋጅቶ አሁን ለቦርድ ውሳኔ እየተዘጋጀ ነው ያለው። በጥቂት ሳምንታት ውስጥ ይህንን ተግባራዊ የምናደርግ ይሆናል። ኢንፍሌሽን ቬሪ ክሊር እኛ ነጠላ አሃዝ የሚል ግብ ነው ያለን። ለዚህ ነው ኮሚቴው አሁን ያለው አጠቃላይ ሁኔታ ብሔራዊ ባንኩ ያሳካውንና እንደ ግብ ያስቀመጠውን ነጠላ አሃዝ ግብ የሚገዳደር ዓለማዊ ሁኔታ ገጥሞታል በሚል ነው እነዚህ አዲስ የፖሊሲ እርምጃዎች ወሰነ ማለት ነው። ግባችን የነጠላ አሃዝ ማድረግ ነው። ይህንን ግብ ለማሳካት ማንኛውንም የፖሊሲ እርምጃ አጠናክረን የምንወስድ ይሆናል። ከሲጂቲኤን ቤካ Thank you, Governor Ayub. My question is about the credit cap. You said the removal doesn't in any way indicate easing of monetary policy, but there is a change. So what particular reasons are behind this removal of the credit cap? And in general, you are now moving to indirect monetary policy instruments
And also I would like to know what's driving this change. Thanks so much. This is by design. Now, when we started this reform, the whole goal was to create a modern, interest-based monetary policy framework in Ethiopia. So as part of that goal, we had to gradually move to indirect policy instruments. But when we start off, it was impossible to do that. That is why we used a combination of policy tools that relied significantly on credit cap. And that was a very useful policy. At that point in time, it was very useful. It did help central bank achieve its policy objective of single-digit inflation, absolutely. But it has to retire over time, because our end goal, where we wanted to go, was to create a vibrant, modern monetary policy, and we are now deploying those tools. As you deploy this tool, you must retire the old tool, because it was originally designed as such. It was a temporary measure. We knew consciously from the get-go that we will be using this for a certain period of time. Now that time has come, because we've noticed that the indirect policy tools have begun to function. So we'll continue to sharpen them, we'll continue to improve them, deepen them, but we're not going back to direct policy instrument. That's not the central. ክቡር ዶክተር ኢዮብ ተካልኝን እጅግ አድርገን እናመሰግናለን። የዛሬው 7ኛው የብሔራዊ ባንክ የገንዘብ ፖሊሲ ውሳኔ ፕሬስ ኮንፈረንስ በዚህ ተጠናቋል። እናመሰግናለን።